ውዶቼ እንዴት ናችሁ? እኔ ደህና ነኝ። የአቶ ንጉስን ዳሜጅ በተለየ ስነ ልቦናውን በባለሙያ አራግፌ ወደ ሙሉ ሰላም ተመልሻለሁ። እናላችሁ ወደ ዛሬው ጉዳይ ስገባ ባለፈው ታዴ በሞቅታ ስለ ህይወቱ የነገረኝንና የሲንግል ማሞች ቡና እንጨዋወታለን። ታዴ ስለ አፍተር አወር ጉዶች እያወራን ስንመለስ ምን ባክሽ የኛ ጉዳይ ብስም ብለሽ ነው ብሎ ከዓመት በፊት የተለያዩት ባለቤቱ እንዴት ህይወቷ ሊያልፍ እንደቻለ ነገረኝ። ነገሩ እንዲህ ነው። ታዴ ከባለቤቱ ጋር የ10 ዓመት ቆይታና አንድ ልጅ ያፈራበት ትዳር ፈረሰ። ለመፍረሱ ምክንያት ኋላም ከሞቷ ጋር የሚያያይዘው ባለቤቱ ከጊዜ በኋላ ከማይሆኑ ጓደኞች ጋር ገጥማ ኑሮዋ ሁሉ ለቤቷ ሳይሆን ለሾዋፕ መሆኑ ነው። ነገሩ እንደ ቀላል ነው የጀመረው። ጓደኛዬ እንዲህ ያለ ቦርሳ፣ እንዲህ ያለ ጫማ፣ እንዲህ ያለ ጌጥ ገዛች እኔም ልግዛ በሚል ይሁን ከሰው አትነስ ሲባል ሲቀጥል ጓደኛዬ ባሏ ለልደቷ፣ ለቫላንታይን፣ ለማዘርስ ዴይ በየበዓሉ ዳይመንድ ይሰጣታል እያለ ያደገው ፍላጎት መሰል ፉክክር ከአቅም በላይ የሆነ እንደምንም የገዙትን ቤት ካልሸጥንና ጓደኞቿ አይገቡበት ውድ ሰፈር ካልገባን በሚል ጦዞ በመጨረሻ እንደ ጓደኞቿ ቦርጬን አስመጥጬ መቀመጫዬ ላይ ካላደረግ ሰርጀሪ ካልተሰራው ላይ ደረሰ። ከሌሎች ችግሮች ተጨምሮ ተለያዩ። ከዛ ሲነግረኝ በቃ ፈነዳች። እሱን ያናደደች እየመሰላት በየጭፈራ ቤቱ መዞር፣ ተይ አይጠቅምሽም ያላትን ፕላስቲክ ሰርጀሪም ተሰራች። ተገቢውን እንክብካቤ ከማድረግ ገና በቅጡ ሳትድን ሙት ወቃሻ አርገኝ አሸሸ ገዳሚ ስትል ኢንፌክትድ ሆና ተሰቃይታ አረፈች ብሎ ነገረኝ። ታዴም በዚህ ጉዳይ ልቡ እንደተሰበረ ያስታውቃል። ያሳዝናል። ግን ሰው የራሱ ጠላት ከሆነ ምን ያደርጉታል? ይህን ያህልስ ፉክክር ምንድን ነው? ሴቶችዬ እንዴ ከመቼ ጀምሮ? ሲጀመር ሰው እንደ ቤቱ እንጂ እንደ ጎረቤቱ አድርም የሚለውን እርሱት። የማይሆን ፉክክር ውስጥ የምታስገባ ጓደኛን መራቅ ይሻላል ወይስ የቤትን ሰላም ከማጣት እስከ ትዳርን መፍታት፣ ህይወትን እስከ ማጣት ድረስ መድረስ ይሻላል? አረ ቀልብ እንግዛ። ሁሌም አንቺ ያለሽበትን ቦታ በጾም በጸሎት የሚሳል ሴት እንዳለ እያሰባችሁ ማለት ወዳለሁ። ሌላው ታዲያ አሁን ላይ ደግሞ እንደ ሙድ የሲንግል ማሞች ቡና የሚባል ነገር እንደተጀመረ ጫወተኝ። ከሀዘን ስሜት ለመውጣት እኔም እሺ ባክህ ደግሞ እሱ ምንድነው እያልኩ ለመስማት ተመቻቸው። እሱ ጋር የምትሰራ ልጅ አንድ ጎረምሳ ስልክ ካልሰጠሽኝ እያለ ሲያስቸግራት እምቢ ስትለው ስሚ አንቺን እዚህ ከምን ለማመጥ ሲንግል ማሜ ጋር ሄጂ ቡናይን አልጠጣም ሲል ታዴ ቡናና ስልክ ምን አገናኘው ቢለው እንዴ የሲንግል ማም ቡና አታረፍም በማለት ልጁ ስልኩ ላይ በጣም የሚያምር የቡና ሴሬሞኒና ጠረጴዛ ሙሉ ምግብ ከጎን ደግሞ ሴትየዋ ሁካን እያትገለገለች ያለበት ፎቶ አሳየው እና ሲንግል ማም ቡና ጠጣ ካለች አለ ልጁ ምግብ፣ መጠጥ፣ መኝታ ሙሉ ባንድ ያካትታል። ብቻ ልጆቿ ከትምህርት ቤት ሳይመጡ ላጥ ብለህ መሄድ ነው። ከዛ ተፈውሰ ትመለሳለህ። እንደዚች አይነቱን ፋራ ስልክ አምጪ አታምጪ ከማለት እሺ ጊዜ ያሻል። ከዛማ ባር ውስጥ የነበሩት ሁሉ እና እንዴ እድሜ ለሲንግል ማሞች ቡና እንጂ ታዲያ በሴቱ ጥጋብ በጠኒን ሞት ነበር እያሉ እኔም ጋር ይቺ ቴክስት አለች አረ አንድ ቺክ እንዳትሆን አሳየኝ እየተባባሉ ቴክስታቸውን እየተያዩ ሲያላግጡ አመሹ። በተለይ አንድ ቀን አንዱ ያጋጠመውን ሲናገር አንዷ ጋር መጠጥ ቤት ተገናኝቶ ቤቷ ይዛው ሄዳ እዛ ሲያድር ሌሊት ላይ ወደ መጸዳጃ ሲሄድ ሳያስበው የሆነ ነገር እግሩ ላይ ይጠመጠማል። በድንጋጤ በስካር ዝቅ ብሎ ሲያይ ትንሽ ልጅ ነው። በቃ ባር ውስጥ ያለው ሁሉ ሺት እያለ በሳቅ አላገጠ እያሉ ገጠመኙን ነገረኝ። ሴት ሆኑ እንዲህ አይነት ታሪክ እንደመስማት አሳፋሪ ነገር የለም። እውነት ሴቶች እንዲህ እያደረጉ ነው ብዬ ሳጣራ እንዴ ሲንግል ሴቶች እንዳያገቡ እንቅፋት ከሆኑት አንዱ ችግር ይህ አይደል እንዴ አሉኝ። እንዴ እስኪ ያንዳንዱን ወንድ ተመልከች።
አብዛኞቹ ጓደኛዬ ናት፣ ጀስት ፍሬንድ የሚሏት ሴት አለች። ሚስጥር ያወሯታል፣ ያማክሯታል። ገርል ፍሬንድ ናት አይደለችም። ግንስ ልክ ካንቺ የተጣላ ቀን አስተዛዛኝ እሷ ናት እንዴ! እንዲህ አይነት በፈለጉት ጊዜ ሄደው በነጻ ያውን በራሷ ወጪ አብልታ አጠጥታ ሴትነቷን የምትሰጥ ሴት ባለችበት ሀገር ለምን ብሎ ነው ኮሚትመንት ውስጥ የሚገባው? አግባን አታግባን ጭቅጭቅ የለ፣ የኑሮ ኃላፊነት የለ። ለምን ብሎ እኛን ሲንግል ያላገባን ሴቶችን ይፈልጋል ብለውኝ ረፍ። ግን እውነት ሰዎች እረ ወዴት እየሄድን ነው? አምናለሁ አንገታቸውን ደፍተው እንኳን ወንድ ሊያሳድዱ ለራሳቸው ማጌጥ መኖር እንኳን ምን አባቱ ልጆቼ ናቸው ጌጦቼ ብለው አንገታቸውን ደፍተው የሚያሳድጉ ሲንግል ማሞች እንዳሉ አውቃለሁ። ለኛም ለልጆቻቸውም ኩራት የሆኑ እግዚአብሔር አሁንም ያክብራችሁ፣ ኑሩልን። በተቃራኒው ግን እንዲህ ለተራ አንሶላ መጋፈፍ የራሳችሁን የልጆቻችሁን ክብር አውጥታችሁ የጣላችሁ በጣም ታሳፍራላችሁ። የወንድ ፍላጎት አይኖራችሁ አይደለም፣ ግን ባለቤትሽ የልጆችሽ አባት ያቆመው ቤት ውስጥ ለአባወራነት የማይበቃ ኮርማ አስገብቶ መጠቃት ግን አልባሌ ባህሪ ነው። ትዳር የሚሆን ሰው እንኳን ቢሆን ሲወስን ብቻ ቤትሽ ብታስገቢው ምን አለ? ባይሆን ስሜት ካስቸገረሽ በገዛ ገንዘብሽ ክብርሽን መጣልሽ ካልቀረ ሆቴል ይዘሽ እዛ ትወድቂ። በጣም ያሳፍራል። እናንተ ታዲያ ይህ ጉዳይ ያለ የኔው ፍቅር አደን እንዴት ሊሆን ነው? ጎበዝ፣ ይህ ነገር በእኔ ላይ ከባድ አስተዋጽኦ አለው። ብናደድ አትፍረዱብኝ። ኧረ ተቀናቃኝ፣ ቀልዱ ቀልድ ነው። እኔ የተፈታች ሴት ራሷን ስትጠብቅ በስራ ስትበረታ ትዳሩ አደናቅፋት የቆየ ህልሟን ቀስቅሳ አላማዋን ግብ ስታደርግ ደስ ይላል፣ አከብራታለሁ። የግል የፍቅር ህይወትሽ ግን ሰወር ይበል። የምታቀርቢው ሰውም ሚስጥርሽን ለመደበቅ ብቁ የሆነ እንጂ የትም በየባሩ ፎቶሽን እያሳየ ሌላ ሴት ለመጀንጀን የሚጠቀም ተራ ወንድ ባትመርጭስ? ለዚህ የፈታሹ ባልሽን ተባበረኝ ማለት አይሻልም? በሉ ለዛሬ ሴቶችዬ ከክብር የሚበልጥ ስሜት ገደል ይግባ ብዬ ልሰናበታችሁ። ሴትነት ያለ ኩራት ያለ ክብር ከንቱ ነው።